2 ለምንድነው 4 አንዳንድም ትወልድ ከሆነ 2 ከዚህ በላይ አትወልድ። በአመት ግን 2 ግድ ትወልዳለች። ያማ ግድ ነው። ያማ ትወልዳለች። አሁን ብዙ ወጣቶች አገር ለቀው ወደ ውጭ ሀገር እየተሰደዱ በበረሃ የሚሞቱ ብዙ ወጣቶች አሉና እንደው ሀገር ላይ በበግ በፍየል በዶሮ እርባታ ተሰማርተው መለወጥ አይችሉም? እንደው ምን ተሞክሯል? ያ አሰራሩ ዘዴ ነው። ሊለወጣሉ እንጂ ልምድ ነው የሚጠይቃቸው። በጎችን እንዴት ነው መቀለብ ያለበት? አሁን ሰው በጎችን ያው መቀለብ ያለበት እንግዲህ በጉ ከበዛ ብዙም አይሆንም። ያው መጠን ያለ በግ መሆን አለበት። አንድ ላይ የሚጋጋፍ ከሆነ አይረባም በጉ። መጠን ብሎ ከፈት ያለ ቦታ መሆን አለበት፣ ሰፋ ያለ ቦታ። እንግዲህ ቀደም ሲል እንደገለጽነው በግ እርባታ በዓለም አቀፍ ደረጃ እጅግ በጣም አዋጭ ቢዝነስ ከሆኑ አማራጮች መካከል አንዱና የመጀመሪያው ነው። ይህ የሆነበት መሰረታዊ ምክንያት በሁለት ጉዳዮች ማንሳት እንችላለን። አንደኛውና የመጀመሪያው ነገር በግ በጣም አዋጭ የሚሆንበት ምክንያት በሁለቱም እምነቶች ተከታዮች ዘንድ እጅግ በጣም ተወዳጅ ነው የበግ ልማት። ስለዚህ በሁለቱም ሃይማኖቶች ማለት በእስልምናና በክርስትና እምነት ተከታዮች ዘንድ በግ እጅግ በጣም ተወዳጅና መንፈሳዊ ትርጉም ያለው ስለሆነ የገበያ ችግር አይገጥመውም ማለት ነው። አንደኛው እሱ ነው። ሁለተኛው በግ በአመት 2 ጊዜ ሁለት የመውለድ አቅም አላት። እርባታ በተለይ ለምትጀምሩ ሰዎች በግ በተፈጥሯ በአመት 2 ነው የምትወልደው። በጥንቃቄ መያዝ ከተቻለ በአመት 2 የመውለድ አቅም ስላላት እና ችሎታም ስላላት በአጭር ጊዜ የመርባት አቅማቸው እጅግ በጣም ከፍተኛ ነው። አንዲት በግ በአመት 2 4 ከወለደች በተለይ ሁሉም ወንዶች ከሆኑ ደግሞ በአመት በትንሹ ከ35,000 እስከ 40,000 ብር የማግኘት እድልም አለ ማለት ነው። ስለዚህ በግ ለእርባታ ተመራጭ ነው ስንል በዋናነት ትልቁ ጉዳይ አንደኛና የመጀመሪያው ነገር በሁለቱም እምነቶች ዘንድ በሁሉም ሃይማኖቶች የሚፈለግ ለምሳሌ ከፍየል ይልቅ በግን በበዓል ጊዜ የማረድ ፍላጎት ያለው የኢትዮጵያ ማህበረሰብ ክፍል ውስጥ ያለ ነው እና በግን ገበያ ላይ ወጥተው አልሸጥም አይልም። አሁን ላይ በግን ማለት አንድ ሙክት በግ እስከ 20,000 እስከ 25,000 ብር የሸጡበት ጊዜ አለና መነሻዬ ቀደም እንደተናገርኩት 3 እናት በጎች ናቸው። በ8 ዓመት ውስጥ ወደ 100 በጎች አካባቢ ደርሰው ነበር። ያው 4 ቤተሰብ የማስተዳደር ግዴታ ስላለብኝ በየወሩ በየአመቱ በየ6 ወሩ 2 10 5 6 7 እዛም በላይ በጎችን መሸጥ ስላለብኝ ቁጥሩ አሁን ወደ 60 አካባቢ በጎችን ያሉኝ ግን መነሻ እንግዲህ 3 በጎች ናቸውና የተቸገርኩት ለ5 ወር ነው እንጂ ከዛ ውጪ ምንም ችግር ገጥሞኝ አያውቅም። ምክንያቱም የበግ እርባታው ሲጀምር የመጀመሪያው 3 በጎች ወልደው ልጃቸውን ሽጬ ገበያ እስከማወጣና ብር እስከማገኝ ድረስ ነው የተቸገርኩት። ከዛ በኋላ በጉ በራሱ የበግ እርባታው በሚፈጥረው ሀብት ራሴን እያስተዳደርኩኝ ዛሬ ብዙ ሀብት እያለሁ ማለት ይችላል እና በ8 ዓመት ውስጥ 100 በጎች ስላችሁ እየተሸጠ የሚቀረው ነው እንጂ ባይሸጥ ኖሮ 1,000 ከዛም በላይ በግ የመሆን እድል ነበረው ማለት ነውና አሁን ባጃጅም ያለውኝ ቤት ገንብቻለሁ ከተማው ላይ ለልጆቼ በቂ ትምህርት ቤት እንዲማሩ አደርጋለሁ። ስለዚህ በአስተማማኝ ሁኔታ በግ በጥንቃቄ ማርባት ከተቻለ የራስን ብቻ ሳይሆን ለሌሎችም የስራ እድል መፍጠር የሚቻልበት እድል አለው ማለት ነው እና እኔ አሁን ለሌሎች ወጣቶች የስራ እድል ፈጥሬያለሁ ወጣቶች። ስለዚህ ዝርያን መርጦ በጥንቃቄ መያዝ ከተቻለ በግ እጅግ በጣም አዋጭ እንደሆነ የኔ ተሞክሮ ያሳያል። በተለይ ውጭ ሀገር የምትኖሩ አረብ ሀገር የምትኖሩ ሴቶች ወደ ሀገር ስትመለሱ በቀጥታ ይህንን የበግ እርባታ ስራ ብትጀምሩት በቀላሉ አዋጭ ቢዝነስ እንደሆነ በዚህ አጋጣሚ ልጠቁማችሁ እፈልጋለሁ። ምክንያቱም በግ በትንሽ መሬትና በትንሽ መነሻ ካፒታል 30፣ 40፣ 50 ሺህ ብር ያለው ወጣት በቀላሉ 5 እና 6 በጎችን ገዝቶ መጀመር ይችላል። በግቢ ውስጥ መጀመር ይቻላል። ብዙ ምግብ ፍጆታ አይፈጁም። በግ ላይ መደረግ ያለበት ትልቁ ጥንቃቄ ምንድነው? ማደሪያውን ንጽህናዋን መጠበቅ። 3 ነገሮችን በቃ በግን በትክክለኛ በጤነኛ መንገድ ለማርባት የፈለገ ሰው 3 ነገሮችን ማድረግ ብቻ በቂ ነው። አንደኛውና የመጀመሪያው ነገር በግን በጥንቃቄ ልንይዛት ይገባል። በጥንቃቄ ከምንይዛቸው ጉዳዮች መካከል አንዱ ማደሪያ ቦታዋን መዋያ ቦታዋን በንጽህና መያዝ ነው።
በቀን አንዴ ቤታቸው መጠረግ መቻል አለባቸው። ጽዳታቸው በተገቢ መንገድ መጠረግ መቻል አለበት። አንደኛው ነው። ሁለተኛው ንጹህ ውሃ ማቅረብ ከተቻለ አንተ ራስህ የምትጠጣውን ውሃ ለበጎችህ ማጠጣት መቻል አለብህ። ሶስተኛና ዋናው ጉዳይ በቂ የምግብ አቅርቦትና ንጽህናው የተጠበቀ ምግብ መመገብ ከቻልክ በግ በ4-5 ዓመት ውስጥ 5 በጎችን እናት በጎችን ገዝተህ በ5 ዓመት ውስጥ ሚሊዮነር መሆን የምትችልበት እድል አለ ማለት ነው። እና ይሄ በሳይንሱ ዓለም በኳልኩሌሽንም የሚመጣ ሀቅ ስለሆነ ምንም ጥርጥር እንዳይገባችሁ። በትንሽ ካፒታል በትንሽ ቦታ እጅግ ባጠረ ጊዜ ሀብታም የሚያደርግ የቢዝነስ አዋጭ የቢዝነስ አማራጭ ስለሆነ ሁሉም ኢትዮጵያዊ ወጣት በተለይ ወደ አረብ ሀገር ለመሰደድ የተለያዩ ዓለም ሀገራት ለመሰደድ ፍላጎት ያላቸው ወጣቶች ይህንን አጋጣሚ መጠቀም መቻል እንዳለባቸው ነው እኔ ማመላከት የምፈልገው። የኔ በጎች አሁን በአመት አንዷ እናት በግ በአመት 2 ትወልዳለች። አንድ ጊዜ 2 ከወለደች በአመት 2 ከወለደች ደግሞ 4 ትወልዳለች ማለት ነው። ስለዚህ በአመት አንዲት በግ 4 ማግኘት ከቻልኩኝ 10 እናት በጎች ካለኝ በአጭሩ 40 በጎችን በአመት አገኛለሁ ማለት ነው። በትንሹ 20ውን ገበያ ላይ ባወጣ 20ው ደግሞ ለእርባታ ቢቀጥል በ5-6 ዓመት ውስጥ የት ሊደርስ እንደሚችል በቂ ማስረጃ ነው ማለት ነው። እና በጎች ብትፈልጉ በማርባት ብትፈልጉ በማድለብ ስራ ብትጀምሯቸው በጣም አዋጭ የቢዝነስ አማራጭ ስለሆነ ነገ ዛሬ ሳትሉ በተለይ ትንሽ የማሳ ያላችሁ የእርሻ መሬት ያላችሁ ወጣቶች ብትጀምሩ ጥሩ ነው። በዲግሪ ተመርቆ ወጣት ስራ ከሚፈልግ ከእናት ከአባቱ 30፣ 40፣ 50 ሺህ ብር ተበድሮ የበግ እርባታ ብትጀምሩ እጅግ በጣም አዋጭ ቢዝነስ ስለሆነ ስራ ፍለጋ እያለ ማስታወቂያ ፍለጋ ከመንከራተት ጫማ ሱሪ ከመጨረስ በቀጥታ እንደተመረቃችሁ ወደዚህ ዘርፍ ብትገቡ ከራሳችሁ ባሻገር የስራ ዕድል መፍጠር የምትችሉበት ብዙ አማራጭ አለና እኔ በመንግስት ሰራተኝነት ህይወት ውስጥ ወደ 10 ዓመት አካባቢ 12 ዓመት ሰርቻለሁ። ግን ከመንግስት ስራ ወጥቼ ወደ በግ እርባታ ስቀላቀል ከኪሴ አንድም ብር አልነበረኝም ብላችሁ አታምኑኝም። አንድም ብር አልነበረኝም። ከቤተሰብ 50 ሺህ ብር አካባቢ ተበድሬ ነው ስራውን የጀመርኩት። አሁን ስራውን ከጀመርኩ ወደ 8 ዓመት ሆኖኛል። ስለዚህ ከዛ ተነስቼ የመኖሪያ ቤት ገንብቻለሁ። የተሽከርካሪ ሞተር ገዝቻለሁ። ቤተሰብን በደንብ ማስተዳደር ነው። የምፈልገውን እየበላሁ እየጠጣሁ እየለበስኩ ነው የምኖረው እና ዝንጥ ብዬ ነው የምኖረው። ይሄ በፊት የመንግስት ሰራተኛ በነበርኩበት ሰዓት ያልነበረኝን ህይወት ነው ዛሬ እየኖርኩ ያለሁት እና በግ እርባታ ኢትዮጵያ ውስጥ ገና ያልተጀመረበት ያልተበላበት አዲስ ቢዝነስ ነው። ገበያ ያለው ደግሞ ችግር የለም። ትልቁ ችግር አቅርቦት ነው ያለው እንጂ የገበያ ችግር የለም። የሙስሊሞች በዓል ሲመጣ በግ ነው የሚፈልገው። የክርስትና በዓል ሲመጣ በግ ነው የሚፈልገው። ስለዚህ ማንኛውም የህብረተሰብ ክፍል በቤት ውስጥ አርዶ ሊበላው የሚፈልገው እንስሳ ቢኖር በግ ስለሆነ በግን አርብተህ ገበያ ወጥተህ አይሸጥልኝም ብለህ የምታስበው ቢዝነስ ስላልሆነ በፍቅር መስራት ያለበት የሚል እምነት ነው ያለኝ። ትልቁና ዋናው ነገር ግን በግን ስታረቡ የመጀመሪያው ነገር ፍቅር ሊኖራችሁ ይገባል። ፍቅር ካለህ ከበጎች ጋር የመዋል የማደር እነሱን ስትመግብ እነሱን ስታጠጣ ስትንከባከባቸው ፍቅር ካለህ በግ መልሶ በፍቅር ነው እንትን የሚለውና እጅግ በጣም አዋጭ ቢዝነስ ስለሆነ በዚህ ሳትጠራጠሩ በቀጥታ ቢዝነሱን ብትጀምሩ መልካም እላለሁ። በተለይ ወጣቶች ወደ ውጭ ሀገር ተሰዳችሁ የተሻለ ነገር አድርጋለሁ ለምትሉ ወጣቶች ይሄ ትክክል ስላልሆነ ሀገራችሁ ውስጥ ሰርታችሁ መቀየር እንደምትችሉ የኔ ተሞክሮ ማሳያ ነው። በቀጣይም በሌሎች ፕሮግራሞች ተመልሼ እመጣለሁ። የምትፈልጉት መረጃ በፈለጋችሁት ጊዜ በስልክ እየተደዋወልን ሼር ማድረግ እንችላለን። ትልቁ ነገር ልምድ ኤክስፔሪየንስ ይጠይቃል። የበግ ትልቁ በሽታ ያጠቃዋል የሚለው ስጋት ቅድም እንደነገርኳችሁ ከበሽታ ነፃ የሆነ በግ ለማልማት ከፈለጋችሁ መዋያ ማደሪያውን ማጽዳት፣ ንጹህ ውሃ ማቅረብ፣ ንጹህ ምግብ ማቅረብ። ይህን ካደረጋችሁ በሽታ ይመጣል። ይህን አልፎ ደግሞ በሽታ እንኳን የሚይዛቸው ከሆነ ደግሞ በቂ የሕክምና አገልግሎትና ክትባት ስላለ ይሄ ብዙ የሚያስደንቃቸው አይሆንም። ለዛሬ ይህን የሚመስለው። በጣም እናመሰግናለን።